እዚህ እንዴት መጣ? ማለት እዚህ መምጣት ክልክል ነው? አይ እንደዛ እንኳን አይደለም፣ ግን እዚህ አይቼ አላውቅም ብዬ ነው። እሱማ እኔም አይቼሽ አላውቅም። አንቺ ራሱ እንዴት መጣሽ? እኔ እኮ ሰፈር እዚህ አካባቢ ነው። ከሆነ ጥሩ። እና ምን አዲስ ነገር አለ? አዲስ ነገር? በምን ጉዳይ? በወንድሜ ጉዳይ ነው። እሱን እኮ ነገርኩ። እጅ የገባውን ትናንት ራስን የለቀቀው። ታዩ የት ይሄዳል? ዞሮ ዞሮ አያመልጠኝም። አንቺ ግን እሱ ወንድሜን የሆነ ነገር ማድረጉን እርግጠኛ ነሽ? መግደሉን ማለት ነው? አይ ወንድሜ አልሞትም። አልሞተም ስትል እንዴት አወቅ? እሱን ታዩና፣ ግን ኢዛና ስለ ወንድሜ ምንም ነግሮሽ አያውቅም? ማለት አልገባኝም። ልዑል ኢዛናን እያስጨነቀው ባለ ጊዜ እድልም ይህንን ነገር ብላኛለች ብሎ ሲጠይቀው ወንድምህ በህይወት አለ ብሎ ለልዑልም ይነግረዋል። ልዑል ደግሞ ይህንን በሰማ ጊዜ ነበረ ልቡንም የተንሰፈሰፈው። በወንድሙ ደካማ ጎኑን ለማግኘት እየሞከረ ኢዛናም ለማምለጥ ይህንን ዘዴ ይጠቀማል። የውልክ ልዑል ወንድምህ ናቲ በህይወት አለ። አንተ ግን እሱን ለማግኘት ከፈለክ እኔን አትግደለኝ። እኔ ከገደልከኝ ወንድምህ እስከ ዘላለም ልታገኘው አትችልም ይለዋል። ልዑልም ደካማ ጎኑ ሲነካበት እውነትህን ነው ወይ ወንድሜ በህይወት አለ እንዲህ ብሎ ሲምሰፈሰፍ ሲያየው የውልክ እንደዚህ ዝቅ ስትል ነው ደስ የሚልብህ ይላል ኢዛና። ኢዛናም የልዑል ደካማ ጎን አገኘሁ ብሎ ለመጠቀም ይሞክራል። ግን ደግሞ ይህንን አንተ ይሄ ከተውከኝ እኔም ደግሞ ወንድምህን የት እንዳለ ነግርሃለሁ ይለዋል። ልዑልም እሺ ግን እውነት ወንድሜ በህይወት ካለ አሁኑኑ አንድን ፍንጭ ንገረኝ እባክህ እያለ ተንበርክኮም እየለመነው ነበረ። ልዑልም ይህንን ነገር የፈለገው ከወንድሙን ፍቅር የተነሳ ስለነበረ ኢዛና ደግሞ ይህንን እውነት ተጠቅሞ ለማምለጥ ይሞክራል። እሺ ግን የውልክ ተረጋጋ ብሎ እድል ይህንን ነገር እንዳለችው እርሳውና ግን ደግሞ አንተ ወንድምህ እውነትም ለማግኘት ከፈለግ አሁን የምልህን ሁሉ ታደርጋለህ። እኔ የምልህን አንዳችም ነገር አታስቀርም ይላል። ልዑልም ይህን ነገር እንደሚያደርግና ወንድሜን ብቻ አገናኘኝ፣ ወንድሜን ብቻ እውነት በህይወት ካለ ይህንን ብቻ ንገረኝ ይለዋል። ልዑልም ይሄ ባለው ጊዜ ኢዛናም የበለጠ ሞቅ እያለው ይመጣል። እውነትም በቃ ተሸንፎ ነው ብሎ ሁሉንም ነገር እንደሚያደርግለት አስቦ የውልክ እውነት ወንድምህ ለማግኘት ከፈለግ እኔ እየደወልኩ እነግርሃለሁ፣ አሁን አይደለም አታጨናንቀኝ ይለዋል። ልዑልም እሺ በቃ ግን እባክህን ቶሎ ብለህ ወንድሜ ያለበትን ንገረኝ ይለውና ኢዛናም በዚህን ጊዜ ኩራት ይሰማዋል። በቃ እሺ እኔ እስከምደውልልህ ድረስ እኔ ይህንን አድርግ ካንተ የምፈልገው ነገር እስክታደርግልኝ ድረስ እኔም እደውልልሃለሁ ብሎት ለመሄድ ያስባል። ደግሞም ኢዛና ከሄደም በኋላ ትንሽ መንገድ ከሄደ በኋላ ያስብና ወዲያውኑ ቶሎ ብሎ ምልስ ይላል ወደ ልዑልም በተቀመጠበት ተነስ ይለዋል። በዚህን ጊዜ ያለው የነበረው ልዑልም ለኢዛና የመታውን አስቦ አንድ ጊዜ እሱን በቡጢ ይለዋል። ኢዛናም በዚህን ጊዜ ይሄ ኩራቱ ደስ እያለው አሁንም በቃ እኔ እደውልልሃለሁ ብሎ ይሄዳል። ልዑልም በቁጭት ከንፈሩን እየነከሰ ቆይ አገኘሃለሁ እያለ አንድ ቀን እንደሚያገኘው ያደርጋል። ግን ደግሞ ልዑል ይህንን ነገር ከሰማ በኋላ ከዜማዬ ጋር ማውራት እንደነበረበት በደስታ ዜማዬንም ይጠራታል። አንድ ድብቅ ቦታ ለመገናኘት ይቀጣጠሩና ከዜማዬ ጋር እያወሩ ምንድነው በዚህ ፍጥነት ይህንን አጣድፈህ የጠራሃኝ ብላም ዜማዬም ለልዑል ትለዋለች። ልዑልም ግን በዚህ ጊዜ በጣም እየሳቀና ፈገግታ ፊቱ ላይ የሌለ ነበረ የሚታየው። ምን ሆነህ ነው? ምንድነው የተፈጠረ ነገር አለ እንዲህ ያለች ዜማዬም ስትጠይቀው ነበረ። ይኸውልሽ ዜማዬ ወንድሜ እኮ በህይወት አለ ይላታል። እሷም የሰማችውን ማመን አልቻለችም። እንዴት ሊሆን ይችላል? ወንድምህ በህይወት አለ እንዲህ ብላ ስትጠይቀውም አዎ በህይወት አለ፣ ወንድሜ በህይወት አለ ብሎኛል አለች ይላታል። እሷም ተገርማ ኧረ ተው ይህንን ወጥመድ ነው ብላ ታስባለች። ልዑል ግን ምንም ነገር ወጥመድ መሆኑንም እንኳን ትዝም አላለውን ነበረ። ብቻ ወንድምህ አለ ማለቱ ለሱ ይሄ በህይወት አለ ማለት ለሱ ከባድ ስለነበረ
ለሷ ምንም አልመሰላትም። ይህን ነገር ወጥመድ ነው፣ አንተን ለማጥመድ ፈልገው ነው ትለዋለች። ግን ቢሆንም ወንድሜ በህይወት አለ፣ እርግጠኛ ባልሆንም ግን አለ ተብያለሁ ብሎም ይነግራታል። የውልህ ልዑል አትሞኝ፣ እነሱ ይሄ የሚያደርጉት ወጥመድ ነው ብላም ስትለው ነበር። ማን ነው ያለህ ብላም በምትጠይቀው ሰዓት ኢዛና ነው ይህንን እውነት የነገረኝ ይላታል። እሺ ግን የት እንዳለ ነግረውሃል እንዴ? ምን አሉክ? ብላም እየጠየቀችው ይኸውልህ የምለውን ነገር ይኸውልሽ ዜማይ ሁሉንም ነገር የሚሉኝን ነገር ካደረኩለት እሱም ወንድሜን እንደሚያገናኝና በህይወት ያለበትንም ቦታ እንደሚያሳየኝ ነግሮኛል ይላታል። እሷም አየክ ለዚህ ነው ወጥመድ ያልኩክ፣ ካንተ የሆነ ነገር እንድታደርግላቸውና ወጥመዳቸው ውስጥ እንድትገባ ፈልገው ነው። ስለዚህ ኢዛና ይህንን አንተን ለመጠቀም ፈልጎ ነው፣ ይህንን እወቅ ብላ ልዑልም እንዲነቃ ታደርገዋለች። ኑሃና አዳም ለመገናኘት አንድ ቦታ በተቀጣጠሩበት ተገናኝተው አዳንም እስከሚመጣ ድረስ ኑሃ በጣም ተጨንቃ አሁንም ልክ እንደ ሁሌው በውስጧ በሀሳብ ተብሰለሰላለች። አሁንም አዳንን መክዳቷ ከምንም በላይ እየጎዳት ይገኛል። አዳን ከድቼው አሁን እንዴት ነው እውነት አፈቅርሃለሁ ብዬ ይህንን ውሸት ደብቄ የምኖረው እያለች በጣም ተጨንቃ ትገኛለች። ግን ደግሞ ሁሉንም እውነት አፈቅርሃለሁ እንዳለችው ቢያውቅም በውስጧ ሀሳብ እንደያዛት እሱም ተረድቷታል። ኑሃም በሀሳብ ሄዳ እያለ አዳም ከኋላዋ መጥቶ ያስደነግጣታል። የኔ ፍቅር እያለ ይመጣና እሷም እቅፍ ታደርገዋለች። ሁለቱም በሀሳብ ይሄዳሉ። አንድ ጊዜ ኑሃ በሀሳብ ትሄዳለች፣ አንድ ጊዜ ደግሞ አዳ በሀሳብ ይሄዳል። አዳን ታገኘውና በሀሳብ በሄደበት ጊዜ የኔ ፍቅር እያለች ብዙ ጊዜ ስትጠያይቀው ነበረ። እሱ ግን የለም ነበረ። በአቤኒ ሀሳብ ተጉዞ አቤኒን በጣም እያስጨነቀው እንደሆነ በውስጡ እያሰበ ነበረ። ግን ደግሞ ኑሃም ምን ሆነሃል የኔ ፍቅር በሀሳብ ሄደሃል እኮ ስትለው ኧረ ምን ይሆናለሁ ብለሽ ነው፣ ግን የአቤኒ ነገር በጣም አስጨንቆኝ ነው። በህይወት ትኑር አትኑር አያውቅም፣ ግን እሱ ዝም ብሎ ያው እየጠበቃት ነው። ምንም ነገር ሀሳቡን ውስጡን በጣም ተጨንቋል ብሎም ይነግራታል። እሷም እውነቱን እያወቀች አለመናገሯ ይበልጥ እየጎዳትና አሁንም እውነቱን ለመናገር የያዛትንም ነገር ለማስለቀቅ ትሞክራለች። ግን ደግሞ ኑሃ እውነቱንም ላለመናገር ወንድሟንም እናቷንም ከምንም በላይ የእናቷ ነገር ግራ በጣም እያስጨነቃት ይገኛል። በቃ የኔ ፍቅር አትጨነቅ፣ ሁሉንም ነገር ይስተካከላል ብላ እንደሚስተካከል ትነግረዋለች። ግን ደግሞ አዳ እሺ ብሎ ሁለቱም በቃ እሺ እንደሚያልፍ ተስፋ አለኝ ይላሉ። ግን ደግሞ ዜማዬ አሁንም ለልዑል ይህንን ነገር አስብበት፣ ይህ ወጥመድ ነው እንጠንቀቅ ትለዋለች። እሱም እሺ በቃ እንዳልሽ እናደርጋለን ይላታል። ሁሉም ነገር እድልም ስልክ ይደወልላትና ወደዛ ከኋላቸው ሆኖ ታላቁ የሚያዛቸው ሰው ነበረ የደወለው። ቆይ ግን አሁንም የደወልከው ደህንነቴን ለመጠየቅ ነው እንዴ ብላም ስትጠይቀው ቆይ ግን አንቺ አይሰለችሽም እንዴ ሁሌም ሮሮ ችግር ማውራት ምንድነው ሁሌም በቃ የምትነዛነጂው ይላታል። አንተማ ለማውራት ቀላል ነው፣ እኛ ነን እንጂ አንተ የሁሉ ነገር እንድናደርግ ካደረክ በኋላ ሁለት ሰው እኮ ነው በእጃችን የጠፋው ብላ እሷን በጣም እየተናገረችው ነበረ። እኔን ይሄን ያክል እየተናገርሽኝ እንደሆነ ታውቆሻል እንዴ አብዝተሽዋል እያለ እየተቆጣትም ነበረ። እድልም ለማረጋጋት ሁሉንም ነገር እያደረገ ግን ደግሞ አሁን ሁሉም ነገር ከአቅማቸው በላይ እንደሆነ ስትነግረው ነበረ። እድልም ይህንን ባለችው ጊዜ ሁሉም ነገር እኔ አስተካክለዋለሁ፣ እኔ እያለሁ ደግሞ ምንም እንደማይነካሽ ነግሬሻለሁ። አሁን ምንድነው የምትነዛነጂው? ደግሞ የኢዛና ጉዳይ በእኔ ጣዩ፣ በቅርብ እጄ ውስጥ ይገባል ይላታል። እሷም እሺ ብላ ሁሉንም ነገር ለማቆም ትሞክራለች። ኢዛናም ስልክ ይደወልለትና ድጋሚ ከልዑል ነበረ። ልዑል ስልክ ሲደውልለት በጣም ይበሳጫል። አንተ ቆይ ግን ስልክ መደወል ይለዋል። ግን ደግሞ አንድ ጊዜ ነበረ ልዑል ስልክም ወደሱ የደወለው። ለምን ትደውላለህ ብሎ አሁንም እየተቆጣው ነበረ።
በቁጣ እያናገረው። ቆይ ግን አትደውልልኝ አላልኩም እንዴ? እኔ ስፈልግ እደውልልሃለሁ እኮ ብዬህ ነበረ። ምንድነው ይሄን አክል ብሎ ኢዛና አሁንም በቃ ኩራት ተሰምቶት ልዑልንም እየተበሳጨ ሲያወራው ነበረ። እባክህ ወንድሜ አንድ ጊዜ ብቻ አሳየኝ፣ ወንድሜ በህይወት እንዳለ የማውቅበት አንድ መረጃ እንኳን አሳየኝ ይለዋል። ኢዛናም ይህንን እድል በመጠቀም እኔ ነግሬሃለሁ፣ እኔ እስከምልህ ድረስ ጠብቅ ብዬሃለሁ፣ ስለዚህ አትጨቅጭቀኝ፣ ደግሞ አሁንም አትደውልብኝ ብሎ ስልኩን ጆሮ ላይ ይዘጋበታል። ልዑልም በዚህን ጊዜ በጣም ይበሳጫል። አሁንም በቃ ግን ቆይ ግን ወንድሜ ብቻ ላገኝ እያለ በውስጡ ይሰላሰላል። አቤኔ ግን ደግሞ ብቻውን አሁንም ዜማዬን በሚያገኛትን ቦታ ሄዶ ዜማዬንም እሷን የሚያንጎራጉርላትን ሁሌም ያንጎራጉራል። ግን ደግሞ እሷም ተደብቃ ልክ እንደ ሁሌውም እየሰማችው ነበረ። እድልም በቃ ከምንም በላይ ስልክ ሲደወልላት አቤል ነበረ ስልክ የደወለው።